አንተ ቆጥ ላይና መደብ ላይ ቅማልና ቁናጭ እየበላህ አማራ ሙጀሌ እየነቀስክ ቤተክርስቲያን በ10 ሚሊዮን ዶላር ትሰራለህ። ይሄ ስህተት ነው። ሌላ እስር ቤት እያስፋፋ ነው። ንጉሶች ገዳማትን ቤተክርስቲያናትን ያስፋፉልን ሰው በዚያ እያመለከ እነሱ ከእግዚአብሔር ተሾምን እያሉ ቀጥቅጠው ለመግዛት ነው። ስለዚህ ተዋንህን ቅማጭህን አማራ አስለቅቅ። ሸሚዝን እንደዚህ ሹራብን ቀይር። ጸጉሩ እንደዚህ እንደኔ ጸዳ ብለህ ተቆረጥ። ይሄን ተላጭ፣ ጥርስን ቦርሽ ብላ። ቤተክርስቲያን አነስ ያለች መስገጃህን አዘጋጅ። ያንተን ቤት ግን በብሎኬት ስራው። ሶፋ እንደኔ ግዛ። ጸዳ ያለ ስፕሪንግ አልጋ ላይ ተኛ። ለምን 1 ሚሊዮን ዶላር ብር 1 ቢሊዮን ነው እንጂ ብር ተሰብስባ አማራ የሰራው ቤተክርስቲያን ውስጥ ማርያም አታድርም። ጊዮርጊስ ቤተክርስቲያን ውስጥ ጊዮርጊስ አያድርም። ኢየሱስ ቤተክርስቲያን ውስጥ ኢየሱስ አልፋና ኦሜጋ አያድርም። ጸናጽሉ፣ ከበሮ፣ መቀመጫው ምናምን ነው የሚያድረው። የጸበል መቅጃው፣ መጠጫው፣ ታቦቱ ነው የሚያድረው። ሌላ የለም። ለነዚህ ደግሞ አነሳ ያለች ቤተክርስቲያን የምታስፈልግ። ትልቅ የሚያረጉት ካህናት ሳይሰሩ የሚበሉ እጃቸውን ያለሰለሱ አውሬዎች ናቸው። ስለዚህ ይሄን የምትቀበል ከሆነ አማራ ተቀበል። ያለያ ግን ለውጥ የለም። ዝም ብለህ ስትንፏቀቅ 4000 ዘመን ትቀጥላለህ። አሁን እኮ እያለቀልህ ነው። በዚህ ከቀጠልክ ያጠፋዋል።